ከዩቲናስና ከአዶናይ ማን ያሸንፋል ብላችሁ ነው የምታስቡት? የሚገርማችሁ ነገር ማለት ነው ሰይፉ ሾው ላይ ከቀረበች በኋላ ዩቲናስ በሚገርም ፍጥነት እየቀረበች ነው መኪናውን ልትወስደው ማለት ነው። እና እኛ አሁን ምሳሌ በቃ ምንም ጥቅም ባናገኝ እንኳን ማለት ነው በቃ ምን ልበላችሁ ትላክስ ብቻ አይደለም ብታስነፋን እርግጠኛ ነኝ እኔ ማለት 100% ዩቲናስ ትወስደዋለች። ምክንያቱም እናንተ ስታስቡት ከሴትና ከወንድ እንዴት አንጻጽራላችሁ? ሲጀመር አዶናይ ምቱ በሚል ነገር ነው የሚታወቀው። የፈለገ ቢሆን አንድ እኔ የምታዘበው ነገር ሙስሊሞች ምንጠላባት ነገር ቢኖርም ግን በዚህ ሰዓት ግን ከሷ ጎን መቆም አለበት። ዩቲናስ መውሰድ አለባት የኛውን አዋርዱም ማለት ነው 100% እርግጠኛ ነኝ እኔ ትወስደዋለች። እና ገብታችሁ እኔ አሁን ትናንትና ገብቼ የ50 ብር ቮት አለ በተደጋጋሚ የሚመርጥበት ማለት ነው ገብቼ በተደጋጋሚ የለም ቮት ትችታለሁ። እና እናንተም ዩቲናስ እንድትወስደው ማድረግ ነው ያለባችሁ። በቃ በእስልምናው ምን ጠላባት ነገር ቢኖርም ግን እዚህ ላይ ግን ከአዶናይ እሷ ትሻላለች። እና ቤተሰቦች በተቻላችሁ አቅም ቮት አድርጓት። አሁንም እኮ ትንሽ ነው የቀራት እሱ ልትቦንሰው ማለት ነው። እና አንደኛ ይመቻት ትበላዋለች፣ እኛ ደግሞ ትላክስ እንንፋለን ማለት ነው። ይመቻችሁ።